ጥንተ ጠላታችን ዲያብሎስ ድል በተነሳበት በትምህርተ መስቀል መላ ሰውነታችንና ማትን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ዘፈጠረ ኪያነ ከመ ናምልኮ ስብሐት ለእግዝእትነ ማርያም እመ አምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ እፀ መድኃኒት ኃይልነ ወፀወንነ ስብሐት ለዘአክብሮሙ ቅዱሳን መላእክት ጻድቃን ወሰማዕት ደናግል ወመነኮሳት ለዓለመ ዓለም አሜን። ክቡር አባታችን መልአከ ምሕረት መምህር አማረ አበበ የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪና የሁላችንም አባት ክቡር መምህራችን መጋቢ ሐዲስ ባዕረአብ፣ ክቡራን መምህራነ ወንጌል ዘማሪያን፣ አይንተ እግዚአብሔር ካህናት፣ ልዑካነ ምስጢር ዲያቆናት፣ በዚህ የምህረት አደባባይ ከሩቅም ከቅርብም ቅዱስ የሆነውን የእግዚአብሔርን ቃል ለመስማት የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ቂምና በቀል በደልና ተንኮል የሌለባችሁ ሕፃናትም ጭምር በእግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምንስ ቆያችሁ? አሜን። እግዚአብሔር አምላካችን በቸርነቱ ስቦ በምህረቱ አደባባይ ሰብስቦ የኃጢአታችን ብዛት የሰውነታችንን ክፋት ሳይመለከት በቸርነቱ ስቦ ቅዱስ ቃሉ እንድንሰማ ስለፈቀደልን ስሙ በድጋሚ የተመሰገነ ይሁን። የነገው ዕለት ታላቅ ዕለት ነው። መንፈስ ቅዱስ ለሐዋርያት የወረደበት፣ ሐዋርያትም መንፈስ ቅዱስን ተቀብለው ፍሩሃን የነበሩት ጥውዓን የሆኑበት፣ ጸጋ መንፈስ ቅዱስን የተመሉበት፣ ስለ አምላካቸው ስለ መድኃኒታችን ኢየሱስ ክርስቶስ የመሰከሩበት ታላቅ ዕለት ነው። መንፈስ ቅዱስ ማን ነው የሚለው ምስጢሩ ብዙ ነው። ሐዋርያትም መንፈስ ቅዱስን ተቀብለው ምን አደረጉ የሚለው ያደረጉት ተአምርን እጅግ በጣም ብዙ ነው። ያንን ከነገው ዕለት ጀምሮ የምንማረው ስለሆነ መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ያስተማረውን አንድ ነገር የነገራቸውን ነገር በማንሳት በዚች ምሽት እንማማራለን። መንፈስ ቅዱስን ሐዋርያት ከተቀበሉ በኋላ አዲስ ዕውቀት የተጨመረላቸው በብዛት የለም። ያን ክርስቶስ ያስተማራቸውን ነው በጥብዓት እየመሰከሩ የኖሩትና ክርስቶስ ካስተማራቸው ትምህርት መካከል አንዱን እናነሳና በዚያ ዙሪያ እንነጋገራለን። እንደ እግዚአብሔር አምላካችን መልካም ፈቃድ ለዚህ ምሽት ርዕስ አድርጌ የመረጥኩት ኩኑ ጠቢባነ ከመ አርዌ ምድር ወየዋሃነ ከመ ርግብ፣ እንደ እባብ ብልሆች እንደ ርግብም የዋሆች ሁኑ ይላል። ይህ የትምህርታችን መሪ ኃይለ ቃል ነው። ለዛሬው እንደ ርግብ የዋሆች ሁኑ የሚለውን እንተውና እንደ እባብ ብልሆች ሁኑ የሚለውን ብቻ የምንመለከት ይሆናል። ቃሉን የምናገኘው በማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ ሲሆን ይህንን የከበረ ቃል የተናገረው ለስም አጠራሩ ክብር ምስጋና ይሁንና መድኃኒታችን ኢየሱስ ክርስቶስ ነው። በመጀመሪያ ደረጃ የተነገረው ለቅዱሳን ሐዋርያት ሲሆን ፍጻሜው ግን ለሁላችንም የተነገረ ቃል ነው። ከኔ ቀጥሎ ሁላችሁም ቃሉን ትናገሩታላችሁ። እንደ እባብ በሉ። ያልተናገረ ሰው አለ? እባብ የሚፈራ ሰው አለ ማለት ነው። እንደ እባብ እስኪ ድገሙት። ብልሆች ሆኑ። እንደ እባብ ምን ሆኑ? ምን ሆኑ? ብልሆች እንድንሆን አምላካችን እግዚአብሔር ይፍቀድልን። የምንመለከተው እንደ እባብ ብልህ መሆን ምንድን ነው? በዚህ ትምህርት መሪ ቃል ሁለት ነገሮችን ብቻ እናነሳለን። አንደኛው የእባብ ብልሃቱ ምንድን ነው የሚለው ሲሆን፣ ሁለተኛው ደግሞ የእኛ ብልሃት ምንድን ነው? እንደ እባብ ብልሆች ሁኑ ተብለናልና ብልህነታችን በምንድን ነው? የእባብ ብልሃትንና የእኛን የክርስቲያኖችን ብልሃት ሁለቱም ብቻ አባቶቻችን በተረጎሙልን ምስጢር አማካኝነት ሁለቱን እንመለከታለን። ይህንን ቃል እንደነገርኳችሁ ክርስቶስ ያስተማረው በመጀመሪያ ደረጃ ለቅዱሳን ሐዋርያት ነው። እንግዲህ ክርስቶስ ብዙ ማስተማሪያዎች እያሉት ከብዙዎቹ መካከል እባብን መርጦታል። እግዚአብሔር አምላካችን በፀሐይ ያስተምራል፣ በደመናም ያስተምራል፣ በብርሃን ያስተምራል፣ በጨለማም ያስተምራል።
በመንገድም ያስተምራል፣ ያለ መንገድም ያስተምራል። በላይ በሰማይ ያስተምራል፣ በታች በምድር። በላይ በሰማይ ባሉት በመላእክት፣ በፀሐይ፣ በጨረቃ፣ በከዋክብት፣ በታች በምድር ባሉት በእንስሳት፣ በአራዊት፣ በአትክልት፣ በማንኛውም ነገር አምላካችን እግዚአብሔር በማያት በአፍላጋት ያስተምራል። ከብዙዎቹ መካከል ግን ሐዋርያትን እዚህ ላይ ሊያስተምራቸው የፈለገ በእባብ አማካኝነት ነው። ወናሁ አነ ፌኖክሙ ከመ አባግዕ ማእከለ ተኩላት፣ እነሆ እንደ በጎች በተኩላዎች መካከል እልካቸዋለሁ። ተኩላ ዱር አለና በግ ታስሮ ይዋል አይባልም። ተኩላ በዱር ቢኖርም በጎች ዱር ወጥተው ሳር መብላት አለባቸው፣ ውሃ መጠጣት አለባቸው። ነገር ግን ለበጎቹም ጠባቂ ያስፈልጋቸዋል። እናንተም ደግሞ መንፈስ ቅዱስን ከተቀበላችሁ በኋላ መናፍቃን ጳጳሳት፣ ከሃዲያን አረማውያን ነገሥታት አሉና በእነሱ መካከል አታስተምሩ አይባልም። ጠባቂያችሁ ኖላዊያችሁ እኔ አለሁኝ፣ በእነሱ መካከል እልካችኋለሁ። ነገር ግን መንፈስ ቅዱስን ከተቀበላችሁ በኋላ በአላውያን ነገሥታቱ በመናፍቃን ጳጳሳቱ ፊት ስለ እኔ ስትመሰክሩ እንደ እባብ ብልሆች ሁኑ አላቸው። እንደማን ብልሆች ሁኑ? እንደ እባብ ብልሆች ሁኑ። ይገርማል። እባብ እኮ የተረገመ ፍጡር ነው። በኦሪት ዘፍጥረት ምዕራፍ 3 ቁጥር 14 ላይ ስትመለከቱ አምላካችን እግዚአብሔር እንዴት እንደረገመው ታነባላችሁ። አዳም አባታችንን፣ ሔዋን እናታችንን እግዚአብሔርን ያህል ጌታ፣ ገነትን ያህል ቦታ፣ ልጅነትን ያህል ክብር ያሳጣቸው ያ ርጉም ፍጥረት እግዚአብሔር ረግሞታል። ምን ግሞ ረገመው? ይህንን ስላደረክ ከምድር እንስሳትና ከአራዊት ሁሉ ተለይተህ የተረገምክ ሁን አለው። ልብ በሉ፣ ይህ አንደኛው ርግማን ነው። ይህንን ስላደረክ የሰው ልጆችን ከኔ ጋር ስላለያያቸው፣ ስላጣላሃቸው፣ ርስታቸውን ስላሳጣሃቸው ከእንስሳት ከምድር አራዊት ሁሉ ተለይተህ ምን ያልክሁን? የተረገምክሁን። አንደኛ እርግማን። ሁለተኛ በዘመንህ ሁሉ በሆድህ እየተሳብክ ሂድ አለው። ከዚያ በፊት የግመል ወሳቤ ያህል ሆኖ ተፈጥሮ ነበርና በአራት እግሩ ነበር የሚሄደው የሚንቀሳቀሰው። ይህ እርግማን ሲሰጠው ግን የፊት እግሩ ታጥፎ የኋላ እግሩ ወደ ልቡ ገብቶ የፊት እግሩ ወደ ልቡ ገብቶ የኋላ እግሩ አጥሮ ታጥፎ በልቡ እየተሳበ የሚሄድ ሆኗል። ሶስተኛ በዘመን ሁሉ አፈርን እየበላህ ኑር አለው። ምን እየበላ ኑር? ከዚያ በፊት ምግብ አፈሩ አልነበረም። ይህንን ስላደረክ በሕይወት ዘመን ሁሉ አፈርን እየበላ ሂድ አለው። አራተኛ በአንተና በሴቲቱ መካከል በዘርህና በዘርዋ መካከል ጠላትነትን አደርጋለሁ። እሱ ሲያይህ ራስህን ይቀጠቅጥሃል፣ አንተም ስታየው ሰኮናውን ትነድፋለህ ብሎ በሁለቱ መካከል ጠላትነትን አደረገበት። እነዚህን እርግማኖች የተረገመ ይህ እኩይ ፍጥረት እባብ ሲሆን ክርስቶስ ሐዋርያቱን ምን አላቸው? እንደ እባብ ብልሆች ሁኑ አላቸው። ለካስ ሰው ከጠላቱም ጥበብን ይማራል። ለካስ ሰው ከጠላቱም ብልሃትን ይማራል። ለካስ ሰው ከጠላቱም ብርታትን ይማራል። ለካስ የሰው ልጅ ከወዳጁ ብቻ አይደለም ትምህርት የሚያገኘው፣ ከጠላቱም ትምህርት ያገኛል። ከማይወደው ራሱ አይቶ መማር ይችላል። ትምህርት የሚገኘው ከቅርብ ብቻ አይደለም፣ ከሩቅም ለካ ትምህርት ይገኛል። እኛ ብዙ ጊዜ የምንፈልገው ከወዳጃችን ነው። ብዙ ጊዜ የምንፈልገው ከቅርባችን ነው። ብዙ ጊዜ የምንፈልገው ከጎረቤታችን ነው። ለካ ብዙ ነገር ርቀን ባለማሰባችን፣ ርቀን ባለመሄዳችን ብዙ ነገር ቀርቶብናል ማለት ነው። ለካ ጠላቶቻችን አያስፈልጉንም እያልናቸው ከጠላቶቻችንም የምንማረው ነገር አለ ማለት ነው። ለምንድን ነው እግዚአብሔር እንደ እባብ ብልሃት ብልህ ሁን ያለው? የእባብ ብልሃቱ ምንድን ነው የሚለውን እንመለከታለን። ታላቁ የቤተ ክርስቲያናችን ሊቅ ይህንን ልሳነ ወርቅ፣ አፈ ወርቅ፣ አፈ መዓዛ እየተባለ ልሳነ ወርቅ እየተባለ የሚጠራው ታላቁ የቤተ ክርስቲያናችን ሊቅ ቅዱስ ዮሐንስ አፈወርቅ እንዲህ በማለት ይናገራል። የእባብ እስመ ለቀሲስ ሰቦቱ አርባዕቱ ጠባይ፣ ለእባብ 4 ጥበቦች አሉት ይለናል። ስንት ጥበቦች አሉት? አይሰማም። 4 ጥበቦች አሉት። ልብ በሉ። ለእባብ ስንት ጥበቦች አሉት? 4 ጥበቦች አሉት። ቀዳሚ ጥበቡ ለከይሲ እመመጽወ ለዘቢጥ በበት የሀብ ርእሶ
ወይሜጦ ኩሎ አባላቲሁ ለሞት ይላል። የመጀመሪያ የእባብ ጥበቡ ራሱን መደበቅ ነው ይላል። ራሱን ምን ማለት? ጠላት በተነሳበት ጊዜ የእባብ የመጀመሪያ ጥበቡ ራሱን መደበቁ ነው። እመመጽወ ለዘቢጥ በበትር የሀቢ ርእሶ ወይሜጦ ኩሎ አባላቲሁ ለተቀስፎ ሰዎች በትር ይዘው ሊቀጠቅጡት ሲመጡበት አስቀድሞ ራሱን ይደብቃል። ሌላውን ሰውነቱን ግን ለመገረፍ አሳልፎ ይሰጣል አለ። ለምን ይመስላችኋል? ራሱን ከተመታ በሕይወት የመኖር እድል የለውም። ወገቡ ላይ ብትመቱት፣ ጅራቱ ላይ ብትመቱት ተሎ ላይ ሞት ይችላል፣ ይድናል። አንድ ጊዜ ራሱን ከመታችሁት ግን የመሞት እድል የለውም። ስለዚህ በሕይወት የሚኖርበትንና የሚሞትበትን የሚድንበትንና የሚጠፋበትን ጥበብ ለይቶ ስለሚያውቅ አስቀድሞ ራሱን ምን ይላል አልኳችሁ? ጥበብ ነው አይደለም? አስቀድሞ ሰው የሚሞትበትንና የሚድንበትን የሚጠፋበትንና በሕይወት የሚኖርበትን ጥበብ ካወቀ ከዚህ በላይ ምን ጥበብ አለ ሊባል ይችላል? ሰው ከሞት ከሚሸሽ ከሆነ የሚሞትበትን መንገድ እያወቀ በዚህ መንገድ አልሄድም ብሎ ከሞት በሞት መንገድ ከመሄድ ከተከለከለ፣ ወደ ጥፋት መንገድ ከመሄድ ከተቆጠበ ከዚህ በላይ ምን አይነት ጥበብ ሊኖር ይችላል? የእባብ ጥበቡ ይሄ ነው። እናንተ እባብን ስትመለከቱ ምኑን ነው ተሎ ብላችሁ የምትመቱት? ጅራቱን ነው? ወገቡን ነው? ራሱን ነው አይደለ? ለምን? ቶሎ ስለሚሞት። እሱ ደግሞ የሚሞትበትን ስለሚያውቅ ምን ያደርጋል? ራሱን አስቀድሞ ይደብቃል። ይሄ ነው የመጀመሪያ ጥበቡ የተባለ። አንደኛው ይሄ ነው። ሁለተኛው ጥበቡ የያዘውን መርዝ ውሃ በሚጠጣበት ሰዓት ውጭ ላይ ማስቀመጡ ነው ጥበብ የተባለው። የያዘውን መርዝ ውጭ ላይ ያስቀምጣል። ምን በሚያደርግ ሰዓት? ውሃ በሚጠጣበት ሰዓት። ወካልአይኒ ጥበቡ ለከይሲ ሶበ ይሰቲ ማየ ያሴስል ህምዞም ልሳኑ ከመ ይቅትሎ ተቶሲሆ ምስለ ማይ። ሁለተኛው የእባብ ጥበብ ምንድን ነው ብትለኝ፣ ውሃ ለመጠጣት ወደ ወንዝ በሚወርድበት ሰዓት በአንደበቱ ላይ ያለውን መርዝ አውጥቶ ውጭ ላይ ያስቀምጣል ይላል። ወደ ባህሩ ይገባል፣ ውሃውን ይጠጣል። ውሃውን ከጠጣ በኋላ ተመልሶ መርዙን ይዞ ይንቀሳቀሳል። ለምን ባህሩ ውስጥ ይዞት አይገባም ካላችሁ፣ ከውሃው ጋር ተቀላቅሎ ያ መርዝ ራሱን ስለሚያጠፋው። ስለዚህ መርዙ ራሱን እንዳያጠፋው፣ የራሱ መርዝ ራሱን እንዳያጠፋው ውጭ ላይ ያስቀምጠዋል። ውሃውን ይጠጣና ሲመለስ መርዙን ይዞ ይንቀሳቀሳል። አያችሁ፣ በራሱ መርዝ ላለመጥፋት የሚያደርገውን ጥንቃቄ። ሰው ግን እንደ እባብ ብልህ አይደለም። በራሱ መርዝ ራሱ ይጠፋል። በራሱ ምላስ ራሱ ይጠፋል። አይጠፋም እንዴ? በራሱ ተንኮል ራሱ ይጠፋል። በራሱ ምቀኝነት ራሱ ይጠፋል። በራሱ ቅናት ራሱ ይጠፋል። ራሱ ባዘጋጀው መሳሪያ ራሱ ይጠፋል። ማን? ሰው ራሱ አዘጋጅቶ ራሱ ይሞታል። ስለዚህ የሰው ልጅ በራሱ ምላስ ራሱ እንዳይሞት፣ በራሱ ክፋት ራሱ እንዳይሞት፣ በራሱ ቅናት ራሱ እንዳይሞት፣ በራሱ ምቀኝነት ራሱ እንዳይሞት እንደ እባብ ብልሆች ሁኑ። እባብ እኮ የሚያጠፋውን ነገር በአንደበቱ ይዞ ነው የሚመላለሰው። ነገር ግን ራሱን እንዳያጠፋ ምን ያደርጋል? ጥንቃቄ ያደርጋል። አንድም ቀን ተሳስቶ መርዙን ይዞ ባህር ውስጥ አይገባም። ለምን? የሚያጠፋው ስለሆነ። ሰው ግን እየተሳሳተ ራሱን ያጠፋል። ከጥፋት እግዚአብሔር ይሰውረን፣ እግዚአብሔር ይጠብቀን። ስለዚህ ሁለተኛው የእባብ ጥበቡ መርዙን ውጭ ላይ ማስቀመጡ ነው። ያውም ሊታወቅ ውሃ ውስጥ ገብታችሁ በምትዋኙበት ሰዓት እባብ መጥቶ ቢነድፋችሁ እናንተ የመታመም ዕድል የመሞት ዕድል የላችሁ። ለምን? መርዙን ውጭ ላይ ስላስቀመጠው፣ መርዙን ይዞ ወደ ውስጥ ስለማይገባ። እየነገርኳችሁ ያለውን የእባብን ጥበብ ነው። ሁለተኛው ይሄ ነው። ሶስተኛው እባብ ለመታደስ የሚያደርገው ጥረት ነው። እንግዲህ ጥበብ የተባለ ለመታደስ ከፍተኛ ጥረት ያደርጋል። ከእርጅና ለመታደስ እባብ ከእርጅናው ለመታደስ ጎልማሳ ለመሆን ከፍተኛ ጥረት ስለሚያደርግ እባብ ምን ተብሏል? ብልህ ነው ተብሏል። ወሳልሳይኒ ጥበቡ ለከይሲ ሶበ ይበጽሖ ርሳን ይላል ሊቁ ቅዱስ ዮሐንስ አፈወርቅ። ይበጉ ውስተ ንቃተ ምድር። እነሆ እባብ እርጅና በደረሰበት ሰዓት ወደ ተሰነጠቀው መሬት መካከል ይገባል።
ገብቶም ዝም አይልም። ወይጸውም 40 መዓልተ ወ40 ሌሊተ ወይስዕብ ሀበ እግዚእ አምላኩ ከመ ይጸግቦ ውርዛዌ። ምግቡ አፈር ነው አይበላም፣ መጠጡ ውሃ ነው አይጠጣም። ለስንት ለ40 ቀን በተሰነጠቀው መሬት መካከል ወይም በደንጊያው መካከል ይገባና 40 ቀን ይጾማል ይጸልያል። 40 ቀን ሲሆነው በተሰነጠቀው መሬት መካከል ሾከክ ብሎ ሲወጣ ያ ያረጀ ቆዳ ተገልፍቶ ይወድቅለትና አዲስ ቆዳ ይሰጠዋል፣ ይታደሳል። እንደገና ሕይወትን ሀብሎ ይጀምራል፣ በጉልምስና ይኖራል፣ ይታደሳል ነው ባጭሩ። ምን ባለ ሰዓት? ባረጀ ሰዓት። ልብ በሉ። ሲያረጅ ከሞትኩ ልሙት ብሎ ዝም አይልም። ምን ያደርጋል? ወደ ተሰነጠቀው መሬት ይገባል። ምግቡን ይተዋል፣ መጠጡን ይተዋል፣ ወደ ፈጣሪ ይጸልያል። ስንት ቀን? 40 ቀን። 40 ቀን ይጋደላል። ከዚያ በኋላ ይታደሳል። አያችሁ ብላት። እድሜው ሲደርስ እኮ አይ አልጾምም፣ ወደዛ አልገባም፣ እንትን አልልም ቢል የሚጎዳው ራሱ ነው። ስለዚህ ይሄ ብልሃት ተብሏል። አራተኛውና የመጨረሻው የእባብ ጥበቡ ምንድነው ከተባለ ለመነጸረ ሰባ እንዘ ይሐልፍ ፍኖተ ምስለ በትር ይጎይ እመሰ ርእዮ ነበለ በትር ይሐልፍ ቅድሜሁ ብሂሎ በምንት ይዘብጠን ይላል ሊቁ ቅዱስ ዮሐንስ አፈወርቅ። ይህም ማለት ባጭሩ የሚሸነፍበትንና የማይሸነፍበትን መንገድ ለይቶ ያውቃል። ማን? እባብ። የሚያሸንፈውንና የማያሸንፈውን ኃይል ለይቶ ያውቃል፣ ጠንቅቆ ይረዳል። የሚያሸንፍ ከሆነ ይቀርብሃል፣ የሚሸነፍ ከሆነ ደግሞ ይርቅሃል። ወደ ግዕዙን ስተረጉመው ለመነጸረ ሰብአ እንዘ ይሐልፍ ፍኖተ ምስለ በትር ይጎይ። አንድ ሰው ከሩቅ በትር ይዞ ሲመጣ ከተመለከተው ይሸሻል አለ። እንመሰለ የሆነ በለበት ይሐልፍ ቅድሜሁ ብሂሎ በምንት ይዘብጠኒ። ያለ በትር ሲመጣ ከተመለከተው ግን ይሄ ሰው በትር አልያዘም፣ በምን ይቀጠቅጠኛል ብሎ አይሸሽም። ይልቁንም ለመንደፍ ጥግ ቦታ ይዞ ይጠብቀዋል ይላል። አያችሁ፣ የሚሸነፍበትንና የማይሸነፍበትን መንገድ ምን ይላል? ለይቶ ያውቃል። በትር ይዘህ ከሄድክበት ይሸሽሃል። ያለ በትር ስትንጎባለል ካየህ ይጠብቀሃል። ምን ለማለት? ለመንደፍ። በትር አላዘም። ይሄማ ሰኮናውን የምነድፈው በምኑ? በእጁ መቼስ አይመታኝ። መቼም እባብ ቢመጣ በእጃችሁ ትሉታላችሁ እንዴ? እንዲያው ቢያንስ በእግራችሁ ልትሉ ትችላላችሁ። ካልሆነም ሯጩ ነው የሚበዛው። አሁን ያደርገውና በመካከላችሁ እንዲህ ቢሽሎከሎክ የሚሮጠው ሰው አይበዛም? አይበዛል አይደለም? ከባድ ነው እኮ። በትር ከያዛችሁ ምናልባት እንቀጠቅጣለን ልትሉ ትችላላችሁ። ካልሆነ ግን እሪታውና እየተሽለከለኩ እንትን ማለቱ ነው የሚበዛው አይደለም? አያችሁ። እሱ ግን ምን ይላል መሰላችሁ? የሚያሸንፍበትና የሚሸነፍበትን መንገድ ያውቃል። በትር ይዛችሁ ከሄዳችሁበት ምን ይላል? ይሸሻል። በትር ሳትይዙ ካያችሁ ግን ይሄ ሰው በትር አልያዘኝም፣ እንደውም ሰኮናውን ነድፈዋለሁ ብሎ ለመንደፍ ጥግ ይዞ ይጠብቃል ይላል። ይሄ የእባብ አራቱ የእባብ ብልሃት። የእባብ ምንድን ነው ካላችሁ የእባብ ጥበብ ነው። የእባብ ጥበብ የእባብ ብልሃት ይሄ ነው። ይሄን የነገርኳችሁ አሁን ይሄ አራቱ ጥበቦች የሚጠቅሙት ለኛ አይደለም፣ ለእባብ ነው የሚጠቅሙት። ለእባብ ነው። በትር ይዘው ሲመጡበት ባይሸሽ የሚጎዳው እሱ ነው፣ ቢሸሽ የሚጠቀመው እሱ ነው። እርጅና ሲመጣበት ወደ ተሰነጠቀ መሬት ገብቶ ቢጸልይ የሚጠቀም እሱ ነው፣ ባይጸልይ ባይገባ የሚጎዳ እሱ ነው። ወደ ወንዙ ሲወርድ መርዙን ውጭ ላይ ቢያስቀምጠው የሚጠቀመው እሱ ነው፣ ይዞት ቢገባ የሚጎዳው እሱ ነው። እንደገና ደግሞ ሰዎች በትር ይዘው ሲመጡ አስቀድሞ ራሱን ቢደብቅ ቢሸሽግ የሚጠቀመው እሱ ነው። አይ ከገደሉኝ ይግደሉኝ ብሎ አልለቅም ስፍራዬን አልሸሽም አልሸሸግም ቢል የሚጎዳው እሱ ነው። እባብ ብልህ የተባለው የሚሞትበትንና በሕይወት የሚኖርበትን የሚጠፋበትንና የሚድንበትን መንገድ ለይቶና ጠንቅቆ ማወቁ ብቻ ሳይሆን ይህንን ተግባር ላይ በማዋሉ ነው። ክርስቲያኖች እኛ ከእባብ ጥበብን ተማሩ ተብለናል። የእኛስ ጥበብ ምን ይሆን? እነዚህ የነገርኳቸው ጥበቦች የእባብ ጥበቦች ናቸው። የሚጠቅሙት ለእባብ ብቻ ነው። የእኛ ጥበብ ምንድን ነው? ከእባብስ ምን እንማራለን የሚለውን
አራት ነገሮችን ቅዱስ ዮሐንስ አፈወርቅ ያስቀምጠልንን የምንመለከት ይሆናል። የራሳችንን ጥበብ እናያለን። የመጀመሪያውና አንደኛው የክርስቲያን ጥበቡ ምንድነው ካላችሁ ቅዱስ ዮሐንስ አፈወርቅ እንዲህ በማለት ይጀምራል። ከማሁ ክርስቲያናዊኒ ተጠቢቦ በአርባዕቱ ጠባይ ይበው ውስተ መንግሥተ እግዚአብሔር። እንደዚሁ ሁሉ ክርስቲያን በአራት ነገር ጥበበኛ ሆኖ ወደ መንግሥተ ሰማያት መግባት ይችላል ይለናል። እነዚህ አራቱ ጥበቦች ወደ መንግሥተ ሰማያት መጥተው የሚያደርሱን ጥበቦች ናቸው። እነዚህ አራቱ ጥበቦች፣ አራቱ ብልሃቶች ወደ መንግሥተ ሰማያት ወስደው መንግሥተ ሰማያትን ማውረስ የሚችሉ ጥበቦች ናቸው። ከነዚህ ጥበቦች ከራቅን መንግሥተ ሰማያትን መውረስ አንችልም። ከነዚህ ጥበቦች ካራቅንና እነዚህን ጥበቦች ማወቅ ብቻ ሳይሆን እንደ እባብ ጥበብ ተግባር ላይ ካዋልናቸውና ከተጠቀምንባቸው መንግሥተ ሰማያትን የምንወርስ መሆናችንን ቅዱስ ዮሐንስ እንዲህ በማለት ይነግረናል። እንደዚሁ ሁሉ ክርስቲያን በአራቱ ጥበቦች ጥበበኛ ሆኖ ወደ መንግሥተ ሰማያት መግባት ይችላል አለ። አንደኛ ጥበብ ከመቀዳሚ ጥበቡ ለከይሲ ክርስቲያናዊን ይቀብ ሃይማኖት ወምኩይ ወይመጡ ለመከራ ሥጋው እስከ ለሞት። የመጀመሪያው የክርስቲያን ጥበቡ ሃይማኖቱን መጠበቁ ነው አለ። ሃይማኖቱን ምን ማለት? የመጀመሪያው የክርስቲያን ጥበብ ሃይማኖትን መጠበቅ ነው። ከመቀዳሚ ጥበቡ ለከይሲ ክርስቲያናዊን ይቀብ ሃይማኖት ወምኩይ። እንደ መጀመሪያው ጥበብ ክርስቲያን ሃይማኖቱን ይጠብቅ። ራስ የተባለ ምንድነው? ሃይማኖት ነው። እባብ ራሱን ከተመታ በሕይወት የመኖር እድል የለውም። ክርስቲያንን ሃይማኖቱን ከተወ ከካደ በ40 ቀን በ80 ቀን ያገኘውን ልጅነት ከተወ ሕይወት የለውም። በእጁ ቢይዝ ቢጨብጥ፣ በእግሩ ቢራመድ፣ በልቡ ቢያስብ ቢንቀሳቀስ ሃይማኖት ከሌለው ያ ሰው ዋጋ ነው፣ እንደ ሞተ ነው የሚቆጠረው። ለዚህም ነው ቅዱስ ጳውሎስ የኤፌሶንን ክርስቲያኖች ሲመክራቸው እናንተ በኃጢአታችሁ ሳላችሁ ምውታን ነበራችሁ፣ የሞታችሁ ነበራችሁ፣ ክርስቶስን ክዳችሁ ከሃይማኖት ወጥታችሁ በአምልኮተ ጣዖት በገቢረ ኃጢአት ስትመላለሱ ያን ጊዜ ሙታን ነበራችሁ እያለ የነገራቸው የሞተ ነው። ሃይማኖት የሌለው ሰው የሞተ ነው። ሃይማኖት የሌለው ሰው ሕይወት የሌለው ሰው ነው። ጥበበኛ ክርስቲያን ከሁሉ አስቀድሞ ምኑን ይጠብቃል? ሃይማኖቱን ይጠብቅ። ወይመጡ ለመከራ ሥጋው እስከ ለሞት። በሃይማኖቱ ምክንያት የሚመጣበትን መከራ ሁሉ በጸጋ ይቀበል። ሰይፍ ሊሆን ይችላል፣ ረሃብ ሊሆን ይችላል፣ ችግር ሊሆን ይችላል፣ ሞት ሊሆን ይችላል፣ ማንኛውም ነገር ሊሆን ይችላል። ሃይማኖቱን ይጠብቅ። በሃይማኖቱ ምክንያት የሚመጣበትን መከራ ሁሉ በጸጋ ይቀበል። ጥበበኛ ክርስቲያን ሃይማኖቱን ይጠብቃል። ጥበበኛ ያልሆነ ክርስቲያን ግን ሃይማኖቱን አይጠብቅም። ስለዚህ እንደ እባብ ብልሆች ሁኑ ማለት እንደ እባብ ራሳችሁን ጠብቁ ማለት ነው። ራስ የተባለ ምንድነው? ሃይማኖት ነው። ያለ ሃይማኖት ወደ እግዚአብሔር መድረስ አይቻልም። ያለ ሃይማኖት ወደ እግዚአብሔር መንግሥት መግባት አይቻልም። ያለ ሃይማኖት እግዚአብሔርን ማስደሰት አይቻልም። ለዚህ ነው እኮ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 6 ላይ ወዘንበለ ተአምኖ ያስምርዎ ለእግዚአብሔር፣ ያለ ሃይማኖት እግዚአብሔርን ማስደሰት አይቻልም ብሎ ዘጋው። ያለ ሃይማኖት እግዚአብሔርን ማስደሰት አይቻልም። ባለጸጎች በብዕላቸው በገንዘባቸው ሃይማኖት ከሌላቸው እግዚአብሔርን ማስደሰት አይችሉም። ጥበበኞች በጥበባቸው እግዚአብሔርን ማስደሰት አይችሉም። ባለ እውቀት በእውቀታቸው እግዚአብሔርን ማስደሰት አይችሉም። ፈላስፎች በፍልስፍናቸው እግዚአብሔርን ማስደሰት አይችሉም። ማንኛውም አካል በተሰጠው ጸጋ እግዚአብሔርን ማስደሰት አይችልም። እግዚአብሔርን ማስደሰት የሚቻለው በሃይማኖት ሆነን በምንሰራው ስራ ብቻ ነው። ምጽዋት ብንሰጥ በሃይማኖት ሆነን፣ ጾም ብንጾም በሃይማኖት ሆነን፣ ጸሎት ብንጸልይ በሃይማኖት ሆነን፣ አስራቱን በኩራቱን ብናወጣ በሃይማኖት ሆነን፣ የምናደርጋቸውን የምንሰራቸውን የትሩፋት ስራዎች ሁሉ ብናደርጋቸው በሃይማኖት ሆነን ካልሆነ በቀር በእነዚህ ስራዎቻችን ሁሉ እግዚአብሔር ሊደሰት አይችልም። ምክንያቱም ሃይማኖት የሌለው ነገር ሁሉ እግዚአብሔርን ማስደሰት አይችልምና ወደ መንግሥተ ሰማያትም አያገባምና። ከሆነ መሃይምነ እስከ ለሞት ወወከ አክሊለ ዘሕይወት፣ እስከ ሞት ድረስ የታመንክ ሁን የሕይወት አክሊልንም አቀዳጅልሃለሁ ብሎ ዮሐንስ በራእዩ ምዕራፍ 2 ቁጥር 10 ላይ የነገረንም በሃይማኖት ምክንያት የምናገኘው ጸጋና ክብር ስላለ ነው። ስለዚህ የመጀመሪያው የክርስቲያን ጥበብ አጠርስ አድርገው ሃይማኖትን መጠበቅ ነው። ሃይማኖትን ምን ማለት ሲመቸን ብቻ አይደለም፣ ሳይመቸንም
ስንጠግብ ብቻ አይደለም፣ ሲርበንም ስንረካ ብቻ አይደለም፣ ሲጠማንም ስናገኝ ብቻ አይደለም፣ ሳናገኝም በሀገራችን ብቻ አይደለም፣ በሌላ ሀገርም በተወለድንበት በምንኖርበት ብቻ አይደለም፣ በስደትም በአማንያን ነገስታቱ ፊት ብቻ አይደለም፣ በአማንያን ነገስታቱ በከሃዲያኑ ፊትም ሃይማኖታችንን መጠበቅ መቻል አለብን። ይሄ ሲሆን እኛ ጥበበኞች ክርስቲያኖች እንባላለን ማለት ነው። የመጀመሪያው ሃይማኖትን መጠበቅ፣ ጥበበኛ ክርስቲያን ሃይማኖቱን ይጠብቃልና። አንደኛው ጥበብ የተባለው የክርስቲያን ይሄ ነው። ሁለተኛው የክርስቲያን ጥበቡ ምንድን ነው ካላችሁኝ ከሚያነጻጽረው ከእባቡ ጥበብ ጋር ነው። ምክንያቱም እንደ እባብ ምን ሆኑ ተብሏል? ጥበበኞች ሆኑ ተብሏልና ከእባብ ጥበብ ጋር ያነጻጽረዋል። ከመካለ አይኒ ጥበቡ ለከይሲ ክርስቲያናዊኒ ኢይንሣ ቁርባነ ምስለ ኃጢአት ወይግበር ጸሎተ እንበለ ይነስህ ይላል። ሁለተኛ የክርስቲያን ጥበቡ ምንድነው ካላችሁኝ ኢይንሣ ቁርባነ ምስለ ኃጢአት በኃጢአት ውስጥ ሆኖ ቅዱስ ቁርባንን አለመቀበል ጥበበኛ መሆን ነው። በኃጢአት ውስጥ ሆኖ ቅዱስ ቁርባንን ምን አለ ማለት አለመቀበል። ቂም በቀል ይዞ ቂም በቀልን ቋጥሮ ጸሎት አለማድረግ ነው የክርስቲያን ጥበቡ። ቂም በቀልን ይዞ ጸሎት አለማድረግ፣ በኃጢአት ውስጥ ሆኖ ቅዱስ ቁርባንን አለመቀበል። ሰው ይየኝ፣ ሰው ይስማልኝ፣ እገሌ ቆራቢ ነው ይበለኝ ብሎ በኃጢአት ውስጥ ሆኖ ንስሐ ሳይገባ በምክረ ካህን በፈቃደ ካህን ሳይመራ እገሌ ጻድቅ ነው ይበሉኝ በማለት ከነ ኃጢአቱ ሳይታጠብ የክርስቶስን ቅዱስ ሥጋና ክቡር ደም መቀበል ይሄ ብላ ጥበበኛ ክርስቲያን አያስብልም። ጥበበኛ ክርስቲያን አስቀድሞ ምን ይላል? ንስሐ ይገባል፣ ቀኖናውን ይቀበላል። ቀኖናውን ሲጨርስ ቅዱስ ሥጋውን ክቡር ደሙን ይቀበላል። ስለዚህ የጥበበኛ ክርስቲያን ምን ይላል? ከኃጢአት ርቆ ቅዱስ ሥጋውን ክቡር ደሙን ይቀበላል። ጥበበኛ ክርስቲያን ማለት ከቅዱስ ሥጋውና ከክቡር ደሙ ርቆ መኖር ማለት አይደለም። ቅዱስ ሥጋውንና ክቡር ደሙን እየተቀበሉ የክርስቶስን ሞቱን፣ ሕማሙን፣ ስቅለቱን፣ ትንሣኤውን፣ ዕርገቱን፣ ዳግም ምጽአቱን እያሰበ የሚኖር ክርስቲያን ጥበበኛ ክርስቲያን ነው። ይህን ሲያደርግ ደግሞ ከኃጢአት ርቆ መሆን አለበት። ምክንያቱም ቅዱስ ጳውሎስ በቆሮንቶስ መልእክቱ ምዕራፍ 11 ቁጥር 27 ላይ እንዲህ በማለት ይነግረናል። ይህን ቅዱስ ሥጋና ክቡር ደም ያለ ንስሐ ማለትም በድፍረት ያለ ኀፍረት የሚቀበል ሰው ቢኖር የክርስቶስ ሥጋና ደም ዕዳ አለበት በማለት ያስጠነቅቀናል። ቄሱን በቅዳሴ ጊዜ እንዲህ በማለት ሁልጊዜ አዋጅ ይናገራል። ንስሐ ሳትገቡ ከኃጢአት ሳትነጹ የወሰዳችሁትን ሳትመልሱ የበደላችሁትን ሳትክሱ ይህን ቅዱስ ሥጋና ክቡር ደም ብትቀበሉ ሥጋው እሳት ሆኖ ይበላችኋል፣ ደሙን ባሕር ሆኖ ያሰጥማችኋል እያለ ይናገራል። ቅዱስ አባ ጊዮርጊስ ዘጋስጫም እንዲህ በማለት ይናገራል። ሳንነጻ መቀበል እንደማይገባን በንጉሥ መስሎ ይናገራል፣ ያስረዳል። ንጉሥን ወዳልተጠረገ ቤት ያስገቡታልን? ንጉሡ ከመጣ በኋላስ እሾህና ጋሬጣ ይውጋው ብለው ይጎዘጉዙለታልን? ክርስቶስ ንጹሕ ነው፣ የሥጋውን መንጻት እጅግ ድንቅ ነውና ጉስቁልና ባለባቸው የሥጋ አዳራሾች ይገባ ዘንድ ተገቢ አይደለም። አስቀድማችሁ ልባችሁን አንጹ፣ የልብ አዳራሻችሁን ጥረጉ በማለት ይናገራል። ስለዚህ ጥበበኛ ክርስቲያን ምን ያደርጋል? ከኃጢአት ነጽቶ ቅዱስ ሥጋውን ክቡር ደሙን ይቀበላል። ኢይንሣ ቁርባነ ምስለ ኃጢአት ወይግበር ጸሎተ እንበለ ይነስህ። የተጣላውን ታርቆ የበደለውን ክሶ የወሰደውን መልሶ ጸሎት ያደርጋል። ወደ ቤተ ክርስቲያን መጥቶ ጌታዬ ሆይ የበደሉኝን ይቅር ብያለሁ፣ እኔ ደግሞ አንተን በድያለሁና ይቅር በለኝ ይላል። እግዚአብሔር ልባችንን ያያል። የበደልነውን ይቅር ብለን ከሆነ እሱ ይቅርታ ያደርግልናል። የበደልነውን ይቅር አልል ብለን የተጣላውን አልታረቅ ብለን ከሆነ ደግሞ መጀመሪያ ታረቅ፣ የወሰድከውን መልስ፣ የበደልከውን ካስ፣ ከዚያ በኋላ ብትመለስ ወደ አንተ መለሳለሁ፣ የምትፈልገውን ነገር ሁሉ አደርግልሃለሁ ይለናል።
ብዙ ጊዜ እኛ ክርስቲያኖች ችግራችን ታረቁ ስንባል አንታረቅም፣ የወሰድነውን አንመልስም፣ ማሩ ስንባል አንምርም፣ ይቅር በሉ ስንባል ይቅር አንልም። ቤተ ክርስቲያን መጥተን ደግሞ ፈጣሪ ወይ ማረኝ፣ ምን አድርጌህ ነው፣ ምን በድዬህ ነው እያልን ብዙ ነገሮችን እናቀርባለን። ጸሎታችን እንዲሰማ መልስ እንድናገኝ መፍትሄው እንዲመጣ ከፈለግን መጀመሪያ እኛ ይቅርታን እናደርግ፣ ይቅር እንባባል። በጸሎታችን ሁልጊዜ እንላለን ጌታ ሆይ እኛ የበደሉንን ይቅር እንደምንል አንተ ምን በለን እንላለን፣ ምን በለን ይቅር በለን እንላለን። ስለዚህ ጥበበኛ ክርስቲያን ማለት መጀመሪያ ይቅርታ የሚጠይቅ ሳይሆን መጀመሪያ ይቅርታ የሚያደርግ ነው። የራሱን ፍላጎት የሚያሟላ ሳይሆን መጀመሪያ የሌሎቹን ፍላጎት እንዲሟላላቸው የሚፈልግ ጥበበኛ ብልህ ሰው ነው ማለት ነው ክርስቲያኖች። ስለዚህ ሁለተኛው ጥበቡ የክርስቲያን ይቅርታ የክርስቲያን ጥበቡ ከኃጢአት ነስቶ ቅዱስ ሥጋውን ክቡር ደሙን መቀበል፣ ጸሎት ሲያደርግ ደግሞ መጀመሪያ የበደሉትን ይቅር ብሎ ማድረግ እንዳለበት ነው ሊቁ የሚነግረን። ሶስተኛ የክርስቲያን ጥበቡ ከመሳልሳዊኒ ጥበቡ ለከይሲ ክርስቲያናዊኒ ለመኮነ ብሉየ በፍትወተ ኃጢአት ይታደስ በንስሐ ወይከውን ሕፃነ ዘይረሳ ይላል ግዕዙ። ይህንን ወደ አማርኛ ቀጥል አድርጌ ስነግራችሁ ሶስተኛው የክርስቲያን ጥበብ በሶስተኛ ደረጃ እባብ ሲያረጅ ይታደሳል ነው አይደለም? ክርስቲያን በኃጢአት ሲያረጅ፣ ጥበበኛ ክርስቲያን በኃጢአት ሲያረጅ በንስሐ ይታደስ ነው። በኃጢአት ያረጀ በንስሐ የሚታደስ ክርስቲያን ጥበበኛ ክርስቲያን ይባላል። በኃጢአት አርጅቶ በንስሐ የሚታደስ ክርስቲያን ጥበበኛ ክርስቲያን። ሰው ሆኖ የማይሳሳት ሰው ሆኖ ኃጢአት የማይሰራ የለም። ኃጢአት ሰርቶ ከኃጢአቱ የሚመለስ ለንስሐ የሚበቃ ክርስቲያን ምንድን ክርስቲያን ነው ካላችሁ ጥበበኛ ክርስቲያን ነው ማለት ነው። እግዚአብሔር መሐሪ ነው ይቅር ይለኛል ብሎ ፍጹም ምሕረቱን አምኖ ንስሐ የሚገባ ክርስቲያን፣ ይሄ ክርስቲያን ጥበበኛ ክርስቲያን ነው። ብዙዎቻችን በኃጢአት አርጅተን ሊሆን ይችላል። በቅናት እርጅና፣ በተንኮል እርጅና፣ በምቀኝነት እርጅና አርጅተን ሊሆን ይችላል። በዘር እርጅና፣ በጎሳ እርጅና አርጅተን ሊሆን ይችላል። በልዩ ልዩ እርጅናዎች አርጅተን ሊሆን ይችላል። መታደስ እንችላለን። ጥበበኞች ከሆኑ ምን ማለት እንችላለን? ምን ማለት እንችላለን? በምንድን ነው የምንታደሰው? በንስሐ እንታደሳለን። በልዩ ልዩ ክፋቶች፣ በልዩ ልዩ ኃጢአቶች፣ በብዙ በደሎች አርጅተን ሊሆን ይችላል፣ ግን መታደስ እንችላለን። ጥበበኞቹ ክርስቲያኖች ይታደሳሉ። ጥበበኛ ያልሆነ ክርስቲያን ግን ሊታደስ አይችልም። የእባብና የእኛ ልዩነት አሁን እኛ እናውቃለን፣ ተግባር ላይ አናውልም። እባብ ያውቃል፣ ብልሃቱን ተግባር ላይ ያውላል። ተግባር ላይ እንድናውለው ማን ይፍቀድልን? እግዚአብሔር ይፍቀድልን። እንድንታደስ መታደስ እንዳለብን እናምናለን። ኃጢአት እንዳለብን እናውቃለን። ግን ተግባር ላይ ለማዋል ተቸግረናል፣ ተጨንቀናል። ዛሬ ነገ እያልን ቀኑ መሸብን፣ ምሽቱም ነጋብን፣ ጊዜውም አለፈብን፣ ብዙ ዘመን አሳለፍን። እግዚአብሔር ዕድሜ ለንስሐ ዘመን ለፍስሐ ሰጥቶናል። ዛሬ ነገ ሳንል ከእርጅናችን እንድንታደስ አምላካችን ይፍቀድልን። ጥበበኛ ክርስቲያን ይታደሳል። በምን? በንስሐ ወይከውን ሕፃነ ዘይረሳ ምንም እንዳልበደለ እንደ 80 ቀንና እንደ 40 ቀን ሕፃን ይሆናል ይለናል። መታደል ነው እኮ ክርስቲያኖች። ብዙ በደሎችን አድርገን ብዙ ስህተቶችን ፈጽመን ንስሐ ስንገባ እንደ 40 ቀንና እንደ 80 ቀን ሕፃን መሆን። እግዚአብሔር በደላችንን ሁሉ ያስወግዳል፣ መተላለፋችንን ሁሉ አያስብብንም። እግዚአብሔር ምሕረቱ ብዙ ነውና እንደ ሰውም አይደለምና። ሰው እኮ ተጣልታችሁ ስትታረቁት ሌላ ጊዜ ደግሞ ያንን እንትኑን ነገሩን ሊያነሳ ይችላል ከታረቀ በኋላ። እኔ እኮ ለሰው ብዬ ነው የታረኩት፣ እማይረሳ ቂም አለኝ፣ እማይረሳ በደል አለብኝ እያለ ያንን ሲነዘንዛችሁ ሊኖር ይችላል። ፊቱንም ታርቆ ሊያዞር ይችላል። እግዚአብሔር ግን እንዲህ አይደለም። የሰራነውን ኃጢአታችንን በፍጹም አያስብብንም። ቂም በቀል የሚባል ነገር የለም። እግዚአብሔር ይቅርታ ካደረገ በፍጹም ሌላ ነገር እንትን አይልም። በአጭሩ የጥበበኛ ክርስቲያን ይሄ ነው። ሶስተኛው ጥበቡ ምንድን ነው? መታደስ ነው። በምን? በንስሐ መታደስ። በንስሐ የሚታደስ ክርስቲያን ጥበበኛ ነው። በንስሐ የማይታደስ ክርስቲያን ምንድን ነው? ሰነፍ ነው። አንዲት ታሪክ አጠር አድርጌ ልንገራችሁ ስለ ንስሐ ሕይወት።
እግዚአብሔር ፍጹም ይቅር ባይ እንደሆነ ታሪኩ በጣም ሰፊ ነው። እኔ ግን አጠር አድርጌ ነው የምነግራችሁ። የምናገኘው በገድለ አርሴማ ገድል ላይ ተጽፎ የምናገኘው ታሪክ ነው። በገዳም የሚኖር አንድ አባት የገዳሙን ስርዓት ያልጠበቀ፣ ሌሎቹ ግን ስርዓት እንዲጠብቁ እጅግ በጣም አስጨንቆ የሚገዛ ህገወጥ ሰው ነበርና ይሄ ሰው ከዚያ ከወጣ ከገዳሙ ለሆነ ነገር በዕለተ ሰንበት ወጥቶ ሲመለስ መካከል መንገድ ላይ መሸበት። ወዲያውኑ አራዊቱ ከበረሃ ወጥተው ጮሁ፣ ድምፃቸውን አሰሙ። ደነገጠና ዛፍ ላይ ወጣ። ዛፍ ላይ ወጥቶ እንዳይበሉ ብሎ ተኛ። ወዲያው አንድ ሰው ወደ መንደር ሂዶ በር ሰብሮ በሬውን ፈትቶ ይዞ መጥቶ እሱ ከተኛበት ዛፍ ላይ ከስር አረደና እሳት አቀጣጥሎ ስጋውን ጠብሶ በልቶ ዛተኛና ቀና ብሎ ሲመለከት ያን ከገዳም የመጣ ሰው ላይ ይመለከታል። አንተ የበሬው ባለቤት ነህን? ልትገድለኝ የመጣ ሰው ነህ? ምንድነህ? ንገረኝ አለው። አይ እኔ እንዳንተ ሌባ፣ ቀጣፊ፣ ወንበዴ ሰው አይደለሁም። በጾም በጸሎት ተወስኜ በገዳም የምኖር ባህታዊ ሰው ነኝ። እኔ እንዳንተ ሌባ አይደለሁም፣ ከዚህ ጥፋ፣ አንተን እግዚአብሔር አይምርህም ብሎ ብዙ ነገር ነገረው። ወዲያውኑ የሰው ግን አለቀሰ። የዘላለም ሕይወት እንዳለ ከዚህ ዓለም እንደምንለይም ቀደም ሲል አባቶች ሲያስተምሩ ሰምቻለሁ። አሁንም ወደ እግዚአብሔር የምንመለስበትን መንገድ እባክህን ንገረኝ፣ ንስሐም ስጠኝ እያለ ከእግሩ ወድቆ ማልቀስ ከልቡ ተመለሰ። ይሄ ሌባ ከልቡ ተመልሶ ማልቀስ ጀመረ። ወዲያውኑ ንስሐ ለመግባት እኒ አባት ወዳሉበት ወደ ላይ ወጣ ሲል ዛፏ ላይ ሊወጣ ሲል አራዊቱ መጡና በደሉን አምኗል፣ ኃጢአቱን ሁሉ ነግሯል። ንስሐ ለመቀበል ቀና ሲል አራዊቱ መጡና ሰባብረው በሉት። ወዲያው መላእክተ ጽልመት ይህች ነፍስ የኛ ናት፣ መላእክተ ብርሃን ይህች ነፍስ የኛ ናት እያሉ እየተቀባበሉ ወሰዷት ወደ ገነት ወሰዱና ከዚያ ምን አለ እግዚአብሔር ፍርዱን ሰጠ። ያው ሞት ቀድሞት ነው እንጂ ኃጢአቱን በደሉን ተናግሯል፣ ንስሐውን ተቀብሏል። አልጾመም፣ አልጸለየም። ምን ቀደመው? ሞት ቀደመው። በፍጹም ልቡ ግን ምን ብሏል? ተመልሷል። ገነት ውሰዱና አስገቡት። ከተመለሰ አንድ ሰው እኔም እመለሳለሁ ብሎ ፍርዱን ሰጠ። ይሄ ሰው ደግሞ ሞት ስለቀደመው ነው እንጂ ለመጾም ለመጸለይ ተዘጋጅቷል። ኃጢአቱን ሁሉ አምኗል። ከዚያ በኋላ ገነት ሲገባ ይሄ ሰው ዛፏ ላይ ሆኖ በራእይ ተመለከተ። በአማን ኮነትኑ መንግሥተ ሰማያት በአተሰረት ወፈያት፣ መንግሥተ ሰማያት በእውነት የሌቦች ዋሻ የወንበዴዎች መገስገሻ ሆነችን? ይሄ ሰው እኮ በዓለሙ ላይ ሲገድል፣ ሲሰርቅ፣ ሲያመነዝር የኖረ ሰው ነው። እኔ በጾም በጸሎት ተወስዬ እየኖርኩ በአንዲት ቀን ንስሐ እንዴት መንግሥተ ሰማያት ሊገባ ይችላል? እኔ አሁን ከዚህ ዛፍ ላይ እወርዳለሁ፣ ወደ ዓለም እሄዳለሁ፣ ወደ ገዳም አልመለስም። ያገኘሁትን እቀማለሁ፣ እዘርፋለሁ፣ እገድላለሁ፣ ሰርቄ እበላለሁ። መጨረሻ አንድ ቀን ስትቀረኝ ንስሐ ገብቼ መንግሥተ ሰማያትን እወርሳለሁ ብሎ አሰበ። ትክክል ነው ሀሳቡ? ትክክል ነው? ትክክል ነው አይደለም? ከዚያውኑ ከዛፉ ወዲያውኑ እንደወረደ ወደ ዓለሙ ለመግባት እኛ አራዊቶች መጡና ስብርብር አድርገው በሉት። መላእክተ ጽልመት የኛ ናት፣ መላእክተ ብርሃን የኛ ናት ይህች ነፍስ ወደ እግዚአብሔር ሄዱ። ሞት ባይቀድመው ኑሮ የብዙዎችን ነፍስ ሊያጠፋ ነበር። ሞት ባይቀድመው ኑሮ ሊገድል ነበር። ሞት ባይገድለው ኑሮ ሊዘርፍ ሊቀማ ነበር። ሞት ባይቀድመው ኑሮ የብዙዎችን ኪስ ሊያራቁት ነበር። ምን ይገባዋል ተባለ? ገሃነመ እሳት ይገባዋል ተባለ። አያችሁ ክርስቲያኖች፣ እዚህ ትምህርት የምንረዳው ቁም ነገር እኛ በፍጹም ልባችን ከተመለስን እግዚአብሔር ወደኛ እንደሚመለስ፣ በንስሐ መታደስ እንደሚቻል፣ በንስሐ መንግሥተ ሰማያት መግባት እንደሚቻል እንማራለን። ሶስተኛው የእባብ ጥበብ እንግዲህ ምንድን ነው? የክርስቲያኖች ጥበብ በንስሐ መታደስ ነው። ጨርሻለሁ። አራተኛውና የመጨረሻው የክርስቲያን ጥበብ ምንድን ነው ካላችሁኝ፣ በሃይማኖት በትር ሰይጣንን መቀጥቀጥ ነው። በሃይማኖት በትር ሰይጣንን ምን ማለት? መቀጥቀጥ። ምን ይለዋል? ወከመራባይኒ ጥበቡ ለከይሲ ክርስቲያናዊኒ እማቀበ ሃይማኖቶ ወያጽነነ ምግባሮ ይዘብጦ ለሰይጣን በበትረ መለኮት። ክርስቲያንን ሃይማኖቱን ከጠበቀ፣ ሃይማኖቱን የጠበቀ ክርስቲያን ሰይጣንን መቀጥቀጥ ይችላል። ሃይማኖቱን ከጠበቀ በስነ ምግባሩ ካላፈነገጠ ሰይጣንን በመለኮታዊት በትር ይቀጠቅጠዋል። በጾም በትር፣ በጸሎት በትር፣ በፍቅር በትር፣ በትሩፋት በትር መቀጥቀጥ ይችላል። ማንን? ሰይጣንን። ምን አይነት ክርስቲያን? ሃይማኖት
ሃይማኖቱን የጠበቀ ከስነ ምግባሩ ያላፈነገጠ ስርዓተ ቤተ ክርስቲያንን ጠብቆ የሚኖር በጾም ሰዓት የሚጾም በቅዳሴ ሰዓት የሚያስቀድስ በኪዳን ሰዓት ተገኝቶ ኪዳኑን የሚያደርስ በምክረ ካህን በፈቃደ ካህን የሚመራ ስጋውን ለነፍሱ ያስገዛ ክርስቲያን በመለኮታዊት በትር በሚያደርገው የትሩፋት ስራ በትር ሰይጣንን ይቀጠቅጠዋል ማለት ነው። በክርስቲያን ጥበቡ በጾም በትር ምን ማለት ነው? ሰይጣንን መቀጥቀጥ ነው። በቃ የክርስቲያን ጥበበኛ ክርስቲያን በጸሎት በትር ሰይጣንን መቀጥቀጥ እንጂ ሰውን መቀጥቀጥ አይደለም። ሰውን መቀጥቀጥ የክርስቲያን ጥበብ አይደለም። ሰውን መግደል የክርስቲያን ጥበብ አይደለም። ሰውን ማሳደድ የክርስቲያን ጥበብ አይደለም። የእውነተኛ ክርስቲያን ብልሃት ጥበብ ምንድን ነው ከተባለ ሰይጣንን በጾም በጸሎት ማሳደድ ነው። አሁን በዚህ ዘመን ሰይጣን እኛን እየቀጠቀጠን ነው ወይስ እኛ እሱን እየቀጠቀጥን ነው? የትኛው ይመስላችኋል? እየቀጠቀጥን ነው ወይስ እየቀጠቀጠን ነው? ተናገሩ እንጂ። እየቀጠቀጠን ብቻ አይደለም እያቀጣቀጠን ነው አይደል? እርስ በርሱ እያቀጣቀጠን ነው አይደል? ይገርማል እኮ። እየቀጠቀጠን ብቻ አይደለም እያቀጣቀጠንም። የእሱ መቀጥቀጥ አለበቃ ሆኖ እርስ በርሳችን እያቀጣቀጠ ያለበት ዘመን ነው። ስለዚህ ክርስቲያኖች ባካችሁን ብልሆች እንሁን። ብልሆች ባለመሆናችን፣ ሰነፎች በመሆናችን፣ ትጉሆች ባለመሆናችን፣ ንቁሆች ባለመሆናችን መንገድ ከፍተን እየሰጠን እርስ በርሳችን እያቀጣቀጠን ነው። ስለዚህ እንደ እባብ ብልሆች ሁኑ ተብለናል። ሃይማኖታችንን እንጠብቅ። እንደ እባብ ብልሆች ሁኑ ተብለናል። ማንነታችንን እንጠብቅ። ከኛ የሚወጣውን ነገር ሁሉ እንጠብቅ። በንስሐ እንታደስ። ሰይጣንንም በጾም በጸሎት በፍቅር እንቀጥቅጠው። እነዚህን ጥበቦች እንድንጠቀም አምላካችን እግዚአብሔር ይፍቀድልን። ወስብሐት ለእግዚአብሔር።